ይሄው እንደምታዩት 232 ይላል። ሰላም ቤተሰብ ሁሉ ሰላም፣ እኔ ደህና ነኝ። ዛሬም በሌላ ቪዲዮ ተመልሰናል። እንግዲህ ከባለፈው ሌላ ደግሞ ባለፈው በስታሮች አንበሽብሻቸዋለሁ። አሁን ደግሞ ምንድነው የምናደርገው? ሜምበር ብዙ ሰዎች እንትና ጥያቄ ስለሆነ ሜምበር እንዴት እንደምንጨምር በዚህ ቪዲዮ አሳያችኋለሁ። በቀላሉ ምንም ሳትቸገሩ ሜምበሮችን በመጨመር ቻናላችንን ማሳደግ እንዴት እንደምንችል አሳያችኋለሁ። ምንም ልፋት የለውም። ምንም የምትከፍሉት ነገር የለም። በአፕሊኬሽን ብቻ ነው እና ኢንትሮን አላርዝምባችሁ። ይሄን ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ እሺ፣ ምንድነው መጀመሪያ የምናደርገው? ወደ ቴሌግራም ቻናሌ ነው መጀመሪያ የምንገባው። ምክንያቱም እዛ ላይ አፕሊኬሽኑ በቀላሉ ማግኘት ትችላላችሁ እና እሱ ብቻ አፕሊኬሽን ሳይሆን ብዙ አፕሊኬሽኖች አሉ ሜምበር ለመጨመር። እኔ ግን ለጊዜው እቺኛዋን አፕሊኬሽን ነው ላሳያችሁ። እቺኛዋን አፕሊኬሽን ነው ማሳያችሁ። ፕሌይ ስቶር ላይ ማግኘት ትችላላችሁ እና እነዚህ በሙሉ የምታያቸው ሜምበር ለመጨመር የሚሆኑ ናቸው። መጠቀም ትችላላችሁ። ለጊዜው እሱን ስለሆነ ምንድነው ወደ ቴሌግራም ይትገቡና እዚች ጋር ሊንክ አለች። እሷን አንድ ክሊክ ስታደርጉ ቀጥታ ወደ ሌላው ታስወስዳችሁ፣ ወደዚህ ነው የሚወስዳችሁ። አሁን እኔ ስላወረድኩት ነው ኦፕን ሚለን፣ እናንተ ጋር ኢንስታል ይላችኋል። ማውረድ ነው። አውርዳችሁ ሲጨርሱ እንደምታደርጉት ኦፕን ማድረግ ነው። እስከሚከፍትላችሁ ጠብቃላችሁ። እንደዚህ እዚች ጋር የምታዩት ኮይን እኔ የሰራኋት ስለሆነች ነው። እናንተ አዲስ ስትከፍቱ የሆነ ኮይን ይሰጣችኋል። ምንድነው እዚች ጋር ልጫ ኮይን የምትሏን አንድ ክሊክ ታደርጋላችሁ። ከዛ አካውንት መክፈት አለባችሁ ይላል እዚህ ጋር አድ ቴሌግራም አካውንት። ከዛ 251 ኢትዮጵያን ነው የምናደርግለት። 251 ስትሉ ራሱ ኢትዮጵያ ከላይ ይላችኋል። ከዛ ስልክ ቁጥር መጻፍ ነው። ስልክ ቁጥር ደግሞ ታስገቡለትና ኮድ እንዲልክላችሁ ትፈቅዳላችሁ። ከዛ የተላከላችሁን ኮድ ለማየት ወደ ቴሌግራም ግን እንደኔ ምክር ማለት ነው ምንድነው የማትፈልጉት የቴሌግራም ቻናል አካውንት ቢኖራችሁ የተሻለ ነው ብዬ ነው የምመክራችሁ። ምክንያቱም ያ አፕሊኬሽን ጀንተኖችን ሌላ ቻናሎችን ጆይን በማድረግ ስለሆነ ኮይን የምትሰበስቡት እና ስትሰበስቡ ቻናል ስለሚበዛበት ቴሌግራማችሁ ላይ ስለሚጨናነቅ የማትፈልጉት ቢሆን ይመከራል ልላችሁ ነው። እና እንደምናደርገው ኮድ እናስገባለን። የተላከልንን ኮድ ማስገባት ነው። አስገባውኝ። ከዛ የቴሌግራም ቱ ስቴፕ ቬሪፊኬሽን ፓስወርድ የሚጠይቃችሁ እሱ ራሳችሁን ነው የምታውቁት። ለዛ ታርጉና ከዛ ማለፍ ነው። ያው ስታርት ትሉታላችሁ። ትንሽ ብቻ ብትጠብቁት ነው። ያው አካውንት ከፈተ ማለት ነው። ምንድነው እዚህ ጋር ጆይን የምትለዋን ክሊክ በማድረግ እንደዚህ አያችሁ፣ እዚህ ጋር ይጨምራል። ኔክስት የምትላላችሁ ማትፈልጉት ከሆነ እዚህ ጋር ደግሞ አውቶ ጆይን የሚል አለ። ስፒዱን ደግሞ መቆጣጠር ትችላላችሁ። እዚህ ጋር ስሎ አለ፣ ሚዲየም አለ። ከፈለጋችሁ እንደዚህ ታደርጉና እዚህ ጋር በሰከንድ ታደርጉና ሴቭ ትሉታላችሁ። ያያችሁት ይኸው እዚህ ጋር ኮይን እየጨመረ ነው። ዝም ብላችሁ በማየት እዚህ ጋር ራሱ አውቶማቲክ ጆይን ያደርግላችኋል። እናንተ ስራ ላይ ስትሆኑ እንደዛ ብታደርጉ ይመከራል። ግን እንደዚህ ምንም ስራ ከሌለባችሁ ከሱ ስለምትፈጥኑ እናንተ ዝም ብላችሁ እንደዚህ ቶሎ ኮይን እንደዚህ መሰብሰብ ይቻላል ማለት ነው።
እና ደስ የሚለው የአፕሊኬሽን እንትን ስታደርጉ አፕሊኬሽን አውርዳችሁ አዲስ አካውንት ስትከፍቱ እንትን ነው የሚያደርገው የሆነ ኮይን ይሰጣችኋል። እኔ ስለገዛውበት ነው እንጂ በደንብ ይሰጣችሁና ያስጀምራችኋል። አሁን እዚህ ጋር እንትን ቴሌግራም ብዙ ጆይን እኮ ማድረግ ጥሩ ስለማይሆን እዚህ ጋር እሱን ታስቦ የተሰራ ስለሆነ አሁን 3 ደቂቃ መጠበቅ አለብን ማለት ነው። ከ3 ደቂቃ በኋላ ራሳችንን ጆይን ማድረግ እንጀምራለን ማለት ነው። አሁን ምንድነው ወደ ምን ማድረግ ነው የምንገባው? ቴሌግራማችን ሜምበር በመጨመር ማለት ነው። ላሳያችሁ። መጀመሪያ ወደ ቴሌግራም እንገባለን። ይሄው እንደምታዩት 201 ሰብስክራይበር ይላል አይደለ? ከዛ ምንድነው ዩዘር ኔሚ ጆ ኤችኛን ጫን ትሉና ኮፒ ሊንክ ከዛም ኮፒ ሊንክ አደረግን አይደለ? ወደዚህ እንገባና እንደምናደርገው መላክ ስለሆነ እዚህ ጋር የሆም አይከሮን ክሊክ አንዴ ከዛ እዚህ ጋር መርጠናል። እዚህ ጋር ምንድን የሚለን በ50 ሰው $0.09 በ100 ሰው $0.49 በ1000 ሰው ደግሞ $2.49 ያለ ያመርጣል። እዚህ ጋር ደግሞ በኮይን ነው። በ300 ኮይን 50 ሜምበር እዚህ ጋር በ1200 ደግሞ 200 ሰው በ500 ሜምበር ደግሞ በ3000 ያለ መርጠናል። አሁን ለጊዜ ያለን 300 ስለሆነ 300 ላይ ክሊክ ታደርጋላችሁ። እዚህ ጋር ሊንክ የቻናላችሁን ፔስት አድርጉላታላችሁ። ኔክስት ከዛ ይሄ የእናንተ ነው ወይ ብሎ እዚህ ጋር ዩዘር ኔም ያመጣል። ኤስ ወይም ኔክስት ምትሏን አንዴ ክሊክ ከዛ ፔይ ምትሏን አንዴ ይኸው ሰክሰስ አለ ላክን ማለት ነው። ስንት እንደነበረ አይታችሁታል። 201 ነበረ። ከዛ ስትገቡት ከትንሽ ደቂቃ በኋላ ይጨምርላችኋል ማለት ነው። መጠበቅ ብቻ ነው። እና እንደዚህ ከዘገየባችሁ ምን እንደሆነ ታውቃላችሁ። እዚህ ውስጥ ትገቡና ምንድነው የምታደርጉት ለማወቅ ኦርደርስ የሚላል እዚህ ጋር አንድ ክሊክ ማድረግ ነው። እዚህ ጋር ኢን ፕሮሰስ የሚል አለ። ፕሮሰስ እያደረገ ነው ማለት ነው። እና ይሄንን ፕሮሰስ ሲጨርስ ይልክ እንትን 50 ሰው ያስገባላችሁ ማለት ነው። ምክንያቱም እንደ እናንተ ፎሎ እንዳደረጋችሁ ሰብስክራይብ እንዳደረጋችሁት ሌላው ጆይን እንዲያደርግ ማለት ነው። ትንሽ ደቂቃ ቢቆይ ነው። ከዛ በኋላ ቻናላችሁ ላይ ሲጨምር ታያላችሁ ማለት ነው። ከትንሽ ደቂቃ ደግሞ ተመልሰን እናየዋለን። ይሄው እንደምታዩት 232 ይላል። እንደዚህ ነው። ቀስ በቀስ ይጨምርላችኋል። እንደ እንትን ማለት ነው። ፕሮሰስ እያለ ሊያቆያችሁ ይችላል እንጂ ቶሎ የሚሞላው። እስካሁን ድረስ ስለተመለከታችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።